አሻግራ ያድናል አንተን ማመን እግዚአብሔር አንተን ማመን የማርያም ጸዮና ለማለም አሜን። አሻግራ ያድናል አንተን ማመን አፍተከዞ ወንሲባከን ባረከከዞ አሻግራ ያድናል አንተን ማመን ተዋደን እኔ እንደወደድኳችሁ እርስ በርሳችሁ ተዋደዱ ይላልና ቃሉን ለመ አሻግራ ያድናል የመናናኑና የካህናቱ ፍቅር የተለየ ነበር። የተለየ የህዝብ ብዛትም ነበረ። ያድናል አንተን ማመን እግዚአብሔር አንተን ማመን ዝም ብሎ ሜዳው ላይ የሚቆመው ሰውና በፍቅር ነው የሚታይ። እኔም ለአገልግሎት የተነሳሳሁበት ጊዜና ወቅት ነበር። በእውነት ከአንጀት አሻግራ ያድናል አንተን ተራደሩና በእነሱ በጽሕፈት ቤቱ ያልተመቻቸው ከመሆኑ አንፃር አባረውታል። አሻግራ ያድናል አንተን ማመን ምዕመኑ ከቤተ ክርስቲያን ጠፍቷል። ምዕመኑ ጠፍቷል። ኦልሬዲ በቃ የለም። እስኪ ሁለት አሻግራ ያድናል አንተን ማመን እያታለሉ እንደዚህ ማድረጉ እንዲያው ህዝብ መናቅ አይሆንባችሁም ወይ እያልና ሰበካ ጉባኤ ከዛው የምታገል አሻግራ ያድናል አንተን ማመን እግዚአብሔር በሴቶቹ በወንዶች ጀርባ ነበር የሚቆሙ ነበሩት። ውጭ ጥቅጥቅ ብሎ ቆሙ ማለትና አባታችን አሻግራ ያድናል አንተን ማመን እግዚአብሔር ቁርባን አብቅተናል። እንደውም መዳር የተጀመረ በዚያ ሰዓት ነው። ከዚያ በፊት አሻግራ ያድናል አንተን ማመን እግዚአብሔር የህዝብን ችግር ልትፈቱ የቤተክርስቲያንን ችግር ልትፈቱ ባለፈው አሻግራ ያድናል አንተን ማመን እግዚአብሔር በብዛት አሁን እውነት ለመናገር በብዛት ሰዎች ገጠር ያለ ቤተክርስቲያን እየረዱ አሉት። አሻግራ ያድናል አንተን ማመን እግዚአብሔር ዝበሉ ይማረን ነው ይሳለን ነው የተማጸነን እግዚአብሔር ሰዓተ መዓልቱን ባርኮ ቀድሶ ይልቁንም እኛ ከማናውቀው እሱ ከሚያውቀው ችግርና ፈተና ሁሉ ሰውሮ በሰላም የዋለን አምላክ ስሙ እስከ ዘላለም ድረስ የተመሰገነ ይሁን። አሁንም ተረፈ መዓልቱን ባርኮ ቀድሶ በሰላም ያስመሸን። ምሕረቱና ቸርነቱን ባያልቅበት አምላክ በመካከላችን ተገኝቶ ሁሉን ነገር ያስተካክልልን፣ ፍቅራችን ያስፋልን፣ ጥላቻን ያስወግድልን። በሃይማኖት ጸንተን ምግባረ ጥፋት ቀንተን እግዚአብሔርን ደስ አሰኝተን እርስ በርሳችንም ተዋደን እኔ እንደወደድኳችሁ እርስ በርሳችሁ ተዋደዱ ይላልና ቃሉን ለመፈጸም ወንጌልን ለመተርጎም ብርታቱን ጽናቱን ማስተዋሉን ያድልን መድኃኔዓለም ክርስቶስ። ስለ ጥላቻ ጉዳይ በቃ ይበለን መድኃኔዓለም። አሜን። ለዚህ ነው እግዚአብሔር የምንጠይቀው ለሌላ ነገር አይደለም። እግዚአብሔር አምላካችን ሕሊናችን ለበጎ ነገር ይክፈትልን፣ ምዕመናኑን ያብዛልን፣ ክርስቲያኑን ይጠብቅልን፣ ካህናቱን ያክብርልን። እግዚአብሔር አምላክ በመካከላችን ያለውን ችግር ያስወግድልን። ለሀገራችን ለኢትዮጵያ ሰላሙን፣ ፍቅሩን፣ አንድነቱን፣ እርቁን ይዘዝልን። እንዲሁ ደግሞ ሁሉም በየእምነታቸውና በየቋንቋቸው ሰላምና ፍቅርን መስርተው ሀገራችን አልምተው የተሰደዱ የሚመለሱባት ያጡ የሚያገኙባት ያዘኑ ደስ የሚሰኙባት ሀገር እንድትሆን መድኃኔዓለም ክርስቶስ ይድረስልን። በቤታችን ትድረስልን። ቅዱሳን መላእክት በተራዳኢነታቸው ይድረሱልን። ይቀበላ ያሳርገው እግዚአብሔር አቡነ ዘበሰማያት አባታችን በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነ እንዲሁም በምድር ትሁን። የዕለት እንጀራችንን ዛሬ ስጠን፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ሰላም እግዚአብሔር ከሁላችሁ ጋር ይሁን። ጉባኤያችንን ይባርክልን፣ በመካከላችን ይገኝልን። ሁለቱም ሶስቱም በሆናችሁበት አካባቢ እኔ ከመካከላችሁ እገኛለሁ እንዳለ ሁሉ እንደ ቃሉ መሰረት በመካከላችን ተገኝቶ ሁሉን ነገር ያስተካክልልን መድኃኔዓለም። ማይሰራ ኃጢአት እግዚአብሔር ይፍታ። ጉባኤያችን ይባረክ።
ሰላም ክርስቶስ ይብዛላችሁ ተወዳጆች፣ በዓለም ውስጥ ያላችሁ እንዲሁም በሀገር ውስጥም ያላችሁ አጠቃላይ ዓለም ላይ እስከ ዳርቻ የምትገኙ ድረስ ፍጹም ሰላም ለእናንተ ይሁን እያልና እንግዲህ ዛሬ በአዲስ ቪዲዮ መተና ላይ አዳዲስ እንግዶችን ይዘንላችሁ መተና ላይ ዛሬ የመጣንበት ያው ሰሞኑ አንዳንድ በተወዛገብንበት ሰዓት በዚህ ቪዲዮ እናመጣለን የተለየ ኢንተርቪው ብለን ነበር። ባመጣነው ሰዓትም ውድ ተመልካቾቻችን በስርዓት እንድትከታተሉን ስንል በአክብሮት ጋብዘንዎታል። ቀሲስ እንኳን ደህና መጡ። እንኳን ደህና ቆያችሁ ልጆች። እሺ ስሞትን እስቲ መጀመሪያ ያስተዋውቁ። ስሜ መላከ ሰላም ቀሲስ ለይኩን አለማየሁ እባላለሁ። ሌላም ደግሞ መጋቤ ምስጢር ቀሲስ ለይኩን አለማየሁ። ሁለት የቤተ ክርስቲያን ስሞች አሉ። ዛሬ የተመሰገነ ይሁን። ስሜ ይሄን ይመስላል። እሺ ቀሲስ ይፍቱኝ ይባርኩ። እግዚአብሔር ይባርክ። ወንድማችን ራስህን አስተዋውቀን። እኔ በላይ ብሩ ይባላለሁ፣ ወይ ደግሞ የሚዲያ ክፍል የነበርኩ ወይ ደግሞ ዘማሪም ምን የነበርኩኝ መርሶ ቤት ነበር ማገለግለው። ዘማሪ በላይ ብሩ ይባላለሁ። ተወዳጆች ክቡር አባታችን ቀሲስ ለይኩን እና ወንድማችን የድሮ መዘመራን ክፍል ዘማሪ በላይ ብሩ ያሁኑ ከሚዲያ ክፍል የሚያገለግለው የነበረው ወንድማችን ምንም እንዳያገለግል ቢታገድም አስተዋውቀውናል። ቀሲስ ወደ ግብጽ ሀገር ከመጡ ስንት ዓመት ሆኖት? እንግዲህ በአገልግሎት 6 ዓመት አገልግያለሁ። የመጣው በ2006 ታኅሳስ ወር ነው። በወቅቱ ስመጣ ምዕመናኑ ሰበካ ጉባኤ መስርተው አንድ አባት ነበር ያሉ፣ አባ ብርሃኑ የሚባል ደግ አባት። ከዚያ በፊት እንግዲህ ቤተክርስቲያኑ የተመሰረተችው በሁለት አባቶች እንደሆኑ ይነገራል። አቡነ አያት ወይም ደግሞ አባ ገብረ ሕይወት የሚባሉና አባ ገብረ መስቀል አቡነ ሳሌም ይባላሉ። አሁን በሕይወት አሉ በዚሁ በግቢ ውስጥ። እሳቸው ሁለታቸው አቋቋሙት። አባ ገብረ ሕይወት ግን በሕይወት የሉም። ከጥቂት ጊዜ በኋላ አባ ገብረ መስቀልን አግልለዋቸዋል ከአገልግሎት። ነገር ግን አባ ሽኖዳ ቤት ሰጥቷቸው ስለነበር ግቢ ውስጥ እስካሁን ድረስ በዚያ ውስጥ ይገኛሉ። ብዙ ምዕመናንን እያስተማሩ የሚገኙ አባት ናቸው። ቀጥሎ ቀሲስ ስንታየውና ወልደ ማርያም የሚባሉ እንደተረከቧቸው ታሪክ ይነግረናል። እነሱ ሲያገለግሉ ቆይተው ወደ ሌላ ሀገር እንደገጥሟቸው ከሄዱ በኋላ አባ ብርሃኑን አንጥተው ብቻቸውን ነበር የሚያገለግሉ ዲያቆናትን ይዘው። በዚህ መካከል መክረውና ዝክረው ሰበካ ጉባኤው መክሮ በአባ ብርሃኑ መሪነት እኔን አንጥተውኛል። ያው የመጣሁ በህጋዊ ደረጃ በዲፕሎማሲ ነው። እንደመጣው በእውነቱ ጥሩ ምዕመናን ፍቅራቸው ሲበዛ የሚተዛዘኑ የሚከባበሩ በጣም ደስ የሚያሰኙ ክርስቲያኖች ነበሩ። በእውነቱ ስማችን በዝርዝር መጥራት ይችላሉ ከተፈቀደ። በእውነት እንጃ መንግስተ ሰማያት የገባው ነው የመሰለኝ። በእውነቱ ያ የዚያ እርሾ ነው እስካሁን ድረስ የሚያንቀሳቅሰኝ በእውነቱ ከሆነ እና እኔም ደግሞ እንደመጣው ያው በሰበካ ጉባኤ አማካኝነት ቄሰ ግብዝናው ተሰጠኝ። ቀጥሎ ደግሞ የሰበካ ጉባኤ ምርጫ ሲደረግ እኔ የተወዳደርኩኝ አልፌ በሰበካ ጉባኤ አባል ውስጥ የካህናት ተወካይ ሆኜ ለብዙ ጊዜ ሰርቻለሁ። አሁንም ያሉት የሄዱትም ካህናት በእኔ ፊርማ ወይም ደግሞ በካህናት ተወካይነቴ እዚህ የተቀጠሩ አሉ፣ የሄዱም አሉ፣ አሁንም አሉ የሚያገለግሉ። እንግዲህ ሁላቸውም ያውቃሉ ይሄንን። ከጥቂት ጊዜ በኋላ በሰበካ ጉባኤ ተመካከርን። አንድ ሀሳብ መጣ። ቤተክርስቲያኗ እስከዚያ ድረስ በጠቅላይ ቤተ ክህነት አትታወቅም ነበርና እንግዲህ እኛ ሶስት ደረጃዎች ነን ማለት ነው። ሶስተኛ ደረጃዎች እንግዲህ እኔና አባ ብርሃኑ ማለት ነው ከሰበካ ጉባኤ ጋር መክረን ዘክረን አይ እንግዲህ ለጠቅላይ ቤተ ክህነት ማስተዋወቅ አለብን፣ ሊያግዙን ይችላሉ ብቻችን እዚህ ከምንገላታ ተብሎ አንዳንድ አስተያየቶች አቀርበው ነበረ። ያው በእጅ በልጫ እንቆይ የሚል ቤት ገዝተናል። ቤተ ክርስቲያኑ ደግሞ የገዛ ነው ፎቅ ውስጥ ነው። እንደው ቤት ገዝተናል ስሉ ላስቆመውትና ከዚህ ነው ወይስ ኢትዮጵያ ነው? ከዚህ ነው የገዛ ነው። እዚህ ማነው ዘይቱን ማርያም አካባቢ ፈቃዱ የሚባል ይኖርበታል፣ ኪራይ እየከፈለ ካለ ቤተሰቡ። በግብጽ ካይሮ የሚኖሩት ምዕመናን ይህን ያውቃሉ? ያውቃሉ። ሰበካ ጉባኤ ወስኖ ኮሚቴ መርጦ ኮሚቴው ደግሞ ገንዘብ ያዥና ሊቀመንበር መርጦ በራሱ ተንቀሳቅሶ እንዲገዛው ነው ያደረገ። እኛ እጃችን እዚያ ገንዘብ ውስጥ አልከተትንም። ላይ ከመናገር በስተቀር ከማጠናከር በስተቀር የኮሚቴው ስራ ነው ያደረግነው እና
በ400,000 ብር ገዝተን አሁን በመከራየት ላይ ያለው። ከዚህ በኋላ ደግሞ እቅዳችን ምንድን ነበር ይመስልሃል? ቤላ ቤት ሰፋ ያለ ቦታ ገዝተን ያንን በፎቅ አሳድገን የጸበል ቤት እንዲኖረው፣ እንግዳ መቀበያ እንዲኖረው፣ የትምህርት ቤት እንዲኖረው፣ ምዕመናን ስራ ሲያጡ የሚያርፉበት ማረፊያ እንዲኖራቸው ሰፋ ባለ መልኩ ይዘን ይህን እቅድ ቤተ ክህነቱ ይረዳናል፣ ቤተ ክህነቱ ያግዘናል፣ ለቤተ ክህነቱ እናስታውቅ ብለን መክረን ዘክረን ምክራችን ከጨረስን በኋላ አመለ የምትባል የቤተ ክርስቲያን ሰው ኤጀንሲ ናት፣ ትመላለሳለች። ለቤተ ክርስቲያኑ በሆኑ ተቆርቋሪ ናት። ዛሬ በአዲስ አበባ ውስጥ ነው የምትገኘው። የልጆች እናት ናት። ጥሩ ትዳር ያላት በእውነቱ ስጋዋ ደግሞ ተወስና የምትኖር ጥሩ ክርስቲያን ናት። እሷን ወክለን እሷ በውክልናዋ መሰረት አጽድቃ መጣች። አጽድቃ ከመጣች በኋላ ቤተክርስቲያኗን የተቀበሉ እንጂ እኛን አላካተቱንም። በዚያም ክርክር ነበረ። ከዚህ በኋላ ምን ተደረገ መሰላችሁ? ሊቀ ጳጳስ የበላይ ኃላፊ ተሰጠን፣ ስራ አስኪያጅ ተሰጠን። በእውነቱ ከዚያ በኋላ እንግዲህ እንደ ተሾሙብን ብዬ ነው የተረጎምኩት። ይህ ሁሉ በሰው ስልጣን ዘመን ነበር የተሰጠው? አዎ ተረከብን። ከዚያ በኋላ ታቦት ሰጡን። ለመጀመሪያ ጊዜ እንግዲህ በግልጽ ታቦተ መድኃኔዓለምን ያስገባን እኔና አባ ብርሃኑ ምዕመናኖቻችንን ይዘን የተባረኩ፣ እኔም በእውነት እድል ገጥሞኝ የተባረኩ ምዕመናን ዛሬ የማርሳቸው ውጭ አሉ። በእውነት እነ መንግስቱ፣ እነ ምረታብ፣ እነ ቱቲ ምንላት ጽጌ ማርያም፣ ስሞን የሚባል ነበር ዲያቆን በእውነቱ በነፃ የሚያገለግል፣ እነ ፈቃዱ፣ እነ ሙሴ ትንሽ ኋላ ሸርተት የሚል ነገር ቢታይባቸው ማለት ሁለቱ ያህል እነዚህ ሰዎች እንደው እድል ገጥሞኝ በእነዚህ ጊዜ ነበረ እኔም እንግዲህ ተሳታፊና እድለኛ ያደረጉኝ እነዚህ ሰዎች ናቸው። እና የካህናቱና የምዕመናኑ ፍቅር እንጃ እስካሁን ድረስ ይመጣል በህሊና ያቦኑት ሆነ። እነሱም ያጡን እንደሆነ መደወል ነው፣ ቤታቸው መውሰድ ነው፣ ተሸክሞ መንጣት ነው። እሁድ እስከሚደርስ ነው የምንቸኩለው። ብሎት እሁድ ምግቡ ዝም ብሎ እስከ ረፋድ ድረስ አላልቅ ይላል። እንዲያውም ይገርማቸዋል። እኔ ጧት ወደ ምግቡም ፍላጎት ስለሌለኝ እኔን ላለማጣት ማጉረስ አለብኝ ተብሎ ተወስኖብኝ በሰበካ ጉባኤ። የህዝብ ፍቅር ነበር። የህዝብ ፍቅር ከዚያ መለየት የለባቸውም ተብሎ መላ አድርጌ ስለማል ብላ ብዬ ነው እኮ ያው ባሪክ ያለው በቃ ኋላ ደግሞ ጸሎት አድርጌ ይሄን ቁጭ ብላ ያጉርስ። አሁን እጀን ላይ ይሳጉር ዲያቆናቱን እንዲያጎርሱ ከፍቅር ጽናት የተነሳ ዲያቆናት እነ ብርሃኑ ሁሉ አጥቀው ሲያጎርሱ በቃ የመናናኑና የካህናቱ ፍቅር የተለየ ነበር። የተለየ የህዝብ ብዛትም ነበረ። እንዴ ብዛት ትለዋለህ እንዴ? ተጨናንቆ ነው ውጭ ነው ዝም ብሎ ሜዳው ላይ የሚቆመው ሰውና በፍቅር ነው የሚታይ። እኔም ለአገልግሎት የተነሳሳሁበት ጊዜና ወቅት ነበር። በእውነት ከአንጀት በእውነት ደከመኝ ሰለቸኝ ሳል በዚያ እድሜ ለማገልገል ወስኜ የተነሳሁበት። ህዝቡም ደግሞ በችግሩ ስደርስለት፣ በሀዘኑ ስደርስለት ደከመኝ ሰለቸኝ ካለ ይወዳል እኮ የግድ እኔ እስከሚያለቅሱ ጋር አለቅስ ነበር። በእውነት ከሚደሰቱ ጋራም እንደዚሁ በጣም ነበር የምንተሳሰብ። ውስጥ አይችልም ህሊና በጣም እና በጣም ከህዝቡ ጋር የተለየ ፍቅር ነበር እና ብዙዎችን እያስተማረን ለቁርባን አብቅተናል። እንዲያውም መዳር የተጀመረ በዚያ ሰዓት ነው። ከዚያ በፊት የሚያገባ የሚል ዝም ብሎ መታየት ነበር። ምክንያቱም የሚያባ ብርሃኑ ስለሆነ መነኩሴ ናቸው። በዛን ሰዓት ነበር ታቦተ መድኃኔዓለም ገባ ነበር። በዛን ሰዓት ነበር። በዚያ እኛ ከመከርንና ካጸደቅን በኋላ እኮ እናንተ ከመከራችሁ ካጸደቃችሁ እርሶ ነበር ያስገቡ? አዎ እኔና አባ ብርሃኑ አስገባን ታቦታችንን በክብር። ከዚያ በኋላ መኖር ስንጀምር እንግዲህ ከበላይ አካል እኛ የምንለው የመደፍረስ ባህሪ ያሳየ ፍቅሩ ማለት ነው። ከዚያ በኋላ አባ ብርሃኑ ስልችት ሲላቸው አይ ነገሩ የበለጠ ሳይበላሽ 3-4 ጊዜ ያስከሰሷቸው። እዚህም ደግሞ አስተኳሽ ነበር ከዚያ ውስጥ ማለት ነው። አባ ብርሃኑ እዚህ ተነስተው በሄዱበት ወቅት ማለት አባ ብርሃኑ ራሳቸው ሁኔታው ሲበላሽ ሲያወጥ ነገር አይወዱም። ደግሞ በጣም በሩቅና የተባረኩ ሰው ናቸው። አይ እኔ ምን አንድ መነኩሴ እግዚአብሔር ፈቀደኝ እኖራለሁ እንዲህ ያለ ፈተና ውስጥ ሰውንም በእኔ ምክንያት ከማበጣበጥ አሉና ራሳቸው ህዝቡን እያመመኝ ስለሆነ እባክህ ወደ ሀገሬ ልግባ ብለው ፈቃድ ጠየቁ። ሰውም በምክንያት ነው የወሰደው። እኔ ግን ማውቀው ነገር ነበር እና እሳቸው ደግሞ እንዳይሄዱ ጥሪ ያለው። ምክንያቱም እሳቸው ከሄዱ ቀጣይ እኔ እንደሆንኩ ያውቃለሁ። ውስጡን ምስጢሩ በደንብ ተረድቼዋለሁ።
ከዚያ አስተኳሽ አለ፣ ከዚያኛው የተሾሙ ሰዎች ናቸው። ከተሾሙትም አንዱ ናቸው እና ነገሩ እንዳልሆነ ሆነ የራሳቸውን ለማንጣት ኖረዋል። ቀጠሉበት። አባ ብርሃኑ ሄዱ። ብቻዬን 6 ወር አገልግያለሁ፣ ዲያቆናቱን እየቀደስኩ ማለት ነው። ከዚያ በኋላ ነገሩ እንትን እያለ መጣ። የራሳቸውን ቄሰ ገበዝ ሾሙ። እንዲያውም አባ ብርሃኑ ከመሄዳቸው በፊት ቄሰ ገበዝ ስለሆኑ እርስዎ እኔ ልሄድ ነው አባታችን፣ ኧረ እባክዎት አይሄዱብኝ፣ ሰው ከሄዱ እኮ መላም የለኝ፣ እባክዎት ምክንያት የሰው ነዎት ብላቸው ይተው ይትገለዎትም አሉ። እኔ እንዳመለክት አደረጉ። ይልቅናው አስተዳደሩ እንዲሰጠኝ ማለት ነው። እኔ እንኳን አልፈልግም፣ ይቺ ያለሁባት ይባርክልኝ፣ ልጆችን ካሳደኩ በቂ ነው አልኳቸው። አይ በፍጹም ብለው አጻፉኝ። ጽሁፍ እንደደረሰ ለስራ አስኪያጁ፣ ስራ አስኪያጁ ለእኔ ስልክ መደወል ሲገባቸው ለአባ ብርሃኑ ደውለው ቄስ ለይኩን የእርስዎን ስልጣን እየጠየቀኝ ነው፣ እንዴት ጓደኝነት ይሄ ነው ወይ ብለው ለሳቸው ነገሯቸው። ሁለታችን እንድንጋጭ የሚያገለግሉትን የእርስዎን ስልጣን ነበር ሲፈለግ የነበረው። አዎ የአባ ብርሃኑ መጀመሪያ አባ ብርሃን አስተዳደሩ ነው ሄዱ። አስተዳደር ገና አልሄዱም እንጂ ገና ሳይሄዱ እኔ እንድጽፍ አደረጉ። ጸሐፊ ሆነ እኔ ጸሐፊ ደብዳቤ ጽፈው እንዲልኩ አደረጉ። ልቅናው እንድሰጠኝ ነው። ለቅናቱ እንዲሰጠኝ ተገበ ስለሆው ወንበር ገፊ ነኝና ወንበር ማነው ቀጣይ ማደግ አለብኝ እዚሁ ደብሬ ላይ። ስርዓቱ ቢሆን ኑሮ ትክክል ነው። እኔም ቢብላቸው አይሆንም ብለው እሳቸው አጻፉኝ። በግድ እንዲጽፉ ተገደዱ። ጽሁፉን ካነበቡ በኋላ ለኔ ነው መልስ መሰጠት ያለበት። ለካ የማይነካ ነክቻለሁ። የራሳቸውን ቄሰ ገበዝ መድበውበታል ለካ። ሌላው ከዚያ በፊት ስራ አስኪያጅ ሲሾን ስራ አስኪያጅ በቀጥታ እሳቸውን አልተቃወምኩ። ስራ አስኪያጅ አያስፈልገንም ብያለሁ። ምክንያቱም ኢንዱስትሪ የለንም፣ ፋብሪካ የለንም። አንድ እሑድ ቅዳሴ ናት፣ ቄሰ ገበዝ አለ፣ ሰበካ ጉባኤ አለ፣ ጳጳሱ ያስፈልጉናል። ግን ስራ አስኪያጅ አያስፈልገንም ብዬ ነበር። ያው ጸድቅ ባይ ለካ ነግሮልኛል። አንድ የማይነካ ነክቸዋል። ሌላው ደግሞ የመደቡበትን ያላወቅኩም መመደባቸው እና አባ ብርሃኑ ናቸው የገፋኩኝና አውቆ ነው ይህንን የመደቡትን ምድብ አውቆ ነው ይህንን የጻፈ የሚል ግምት አለ እና ሁለቱ ነገሮች የማይነኩ ነክቸው ኑሯል። ከዚያ በኋላ እነዚህ ነገሮች ያጋጭኝ ይመስለኛል። ያው ከአባ ብርሃኑ ቀጥሎ እኔ ታርጌት ውስጥ ገብቻለሁ። አሁን መጡ። ስንቀበላቸው እንግዲህ ሰው በእንግድነት ሰው ሲቀበል ነገ ነው የምትተዋወቀው አይደለ? ዛሬ ተዋወቃለን፣ ነገ ስራ ስንጀምር እኔም እየሰራው እነሱም እየሰሩ እንገናኛለን። እዚያ ገና ስንገናኝ ማት ወረዱብኝ። በእውነት ህዝበ ክርስቲያኑ ሰብስቤ ቆይቼ ሰው ሾሙበት አይደል እንዴ? ህዝበ ክርስቲያኑ ባይሰበሰብ ኑሮ እኮ ሊሾሙ አይችሉም ነበር። ምክንያት እንደውም እሸልማለሁ ብዬ ነበር። እንደዚህ አይነት ተግሳጽ ያገኘኛል ብዬ አልገመትኩም ነበር አልኩ። ተሿሚ አባ ገብረ ኢየሱስ ምን አሉ? ይህ ሽማግሌ እርምጃ መውሰድ ነው አሉ። እርምጃ ደግሞ የኛ አነጋገር አይደለም። እርምጃ እኮ የፖለቲከኞች አነጋገር፣ የቤተክርስቲያን አነጋገር አይደለም። ተግሳጽ ካለብኝ ተግሳጽ ይገባዋል ነው። ደግሞ ዛሬ መታወቃችን ነው፣ ነገ ስራ እንጀምራለን፣ እዚያ ስራ ላይ እንገናኛለን ወይ? ምን አስቸኮላችሁ ነው የእኔ ጥያቄ። እና ከዚህ ውስጥ አስተኳይ ስለነበረ ደጋፊ አላገኘም። ለካ ፊት አልቋል ነገሩ። ፊት መጀመር አልቋል። እዚያ ሱዳንም ነበሩ ሰዎች ይህን ሽማግሌ ካላስነሳን አያስኖረኝም የሚሉት ነበረ። እኔ ደግሞ እንደዚህ የዚህ ሰው አይደለም ሆኖ እና ነገሩ ተጀመረ። ያው ነገሩ እያደገ መጥቶ በዚህ አጋጣሚ እንዲያው ነገሮችን ሳናሰፋ ይህን ግፊት፣ ይህን ውንጀላ፣ ይህን በደርግን ህዝቡ በካይሮ የሚኖሩት በአንድ ላይ የሚያስቀድሱት ህዝቡ ወይኑ ውስጠ ሚኒስትር ሁሉን ያውቁ ነበር? አያውቁ። ለህዝቡ ያወጣለት ይፋ ይህን ነገር ታሪክ የለም። በፍጹም እጅግ ያሳዝናል። አባታችን ውስጥ ለውስጥ ነው እንክታርገው አሁን ህዝቡ ከዛች ቤተክርስቲያን እርሶ መባረሮ እንጂ የውስጡን ግፍና በደል የሚያውቅ ማለት ነው። ቀጠሮ ይዞ ነበረ። ቀጠሮ ይዞ ችግራቸው ይነገረን፣ ችግራቸውን ደግሞ ማስተካከል ይቻላል ተብሎ ከቅዳሴ ውጭ ቀጠሮ ተይዞ ባለበት ሰዓት ማታ ቅዳሜ የሆኑ ሶስታቸው ተሰበሰቡ። ጸሐፊው በእኔ የተተካው መልከጼዴቅ ሶስታቸው ተሰብስበው ቅዳሜውን ጽፏል፣ ወረቀት ጽፏል ለካ። እኔ ደግሞ እዚያ ቤት የነበርኩና እንዲያውም ምሳ ልንበላ ነበር የሚያሞቅልን ምናምን ሲሉ ያዘጋጅተን የሰጠኋቸው ለካ በእኔ እየመከሩ ነው። ሰበካ ጉባኤም ያው በመሄድ ተነጋግሯል እንጂ እንትን ይዟል፣ ቀጠሮ ይዟል። ከቅዳሴ በኋላ ከህዝቡ ጋር ሊነጋገሩ ቀጠሮ ተይዟል። አሁን ያ ቀጠሮ ደግሞ ቅዳሴ ገብቻለሁ አህዶ አብዬ ቀድሼ ህዝቡን ላሰናብት አርምኑ ሊባል ሲል ማለት ነው። ቀደም ብሎ መልከጼዴቅ ወጣና ነበበ ወረቀት ትናንትና የጻፉትን ማለት ነው።
አሰናብተናቸዋል። የትናንትናው ደብዳቤ እርሶ እስካሁን አያውቁ ነበር? ጧት ስርዓተ ቅዳሴ አሉ ስሩ አያውቁ ነበር? ጉባኤም አያውቁም። ግን አብረው እነሱ በቅዳሴ ነበሩ። ካነበብን ይበተናል ቀጠሮውም ምን ያደርገናል የሚል ነው። ተነበበ። ለምን ቀጠሯችንን መጠበቅ ሲገባችሁ ለምን ይሄን አደረጋችሁ ተብሎ እዚያ ላይ ጠብ ተነሳ። ያንን ጠብ እኔ እንዳደረኩት አድርገው ቀርጸው ለጠቅላይ ቤተ ክህነት አስተላለፉ። እዚያ በኋላ ያው ችግር ውስጥ አስገቡኝ። ሌላው ከጳጳሱ ጋር ያጣሉኝ ደግሞ ሕክምና ይዘው ነበር ጳጳሱ አቡነ ሉቃስ ስብከተ ሀገር በወቅቱ እሳቸው ነበሩ። እሳቸውን ተቀብለናቸዋል ብሎ ታቦት እየሰጡን እሳቸው ናቸው። አሁን ምን ተደረገ? ከአጋሳያን ከመርሲዮት መድኃኔዓለም አባ ገብረ ኢየሱስ ከካርቱ መድኃኔዓለም ደግሞ አባ ገብረ ስላሴ ጎቦና ገንዘብ አዋጥተው ሄደው ለእሳቸው ለካርድ ይሰጧቸዋል ለሕክምና። ጥሩ ነው በእውነቱ ከሆነ ከዚያን ተቀብለው እግዚአብሔር ይስጥልኝ ብለው ሲናገሩ ኧረ ከዚህ እጥፍ የሚበልጥ ቄስ ለይኩን አስቀርቶብዎታል። በምን ምክንያት? ህዝቡ ተሰብስቦ ገንዘብ ያዋጣ ሲል ህዝቡን የሚያዝዘው እሱ ነው። እኔ የተሾምኩ እንጂ አባታችን እሱ ነው የሚያዝዝ። እኔ እኮ የኔ ሹመት እሱ እስካለ ድረስ የኔ ሹመት በፍጹም አይሰራም። ስለዚህ ለምንድን ነው መቼ መጥተው አገልግለውን ገንዘብ የምታዋጡ ብለው ህዝቡን አገደ። በእውነት መታመማቸውን አልስል ነው ለሞትን ነው። ለምን ያላዋጣ አባቴ ናቸው እኮ። በዚያ እሳቸው አበዱ። ወዲያውኑ ፈረሙላቸው ማለት ነው። ባለቤቴ ትላልቅ ሰዎችን ይዛ የቤተ ክህነት ሰዎች ማውቃቸዋለሁ ስለምሯቸው ይህንን የተናገሩ እሳቸው ስለተናገሩት ገንዘቤን አስቀርቶብኝ። ኧረ ያስቀርቦት አባታችን እንደዚህ ያለ ሰው አይደለም ብላ ባለቤቴ እግሎታቸው ላይ ወድቃ ስትለምናቸው እዚያ ጠረጋ ገብተሽ ልጆችን አሳድጊ ከእንግዲህ የተረገመ ቄስ እዚህ አይኖርም ብሎ የወሰኑብኝ ማለት ነው። በማላውቀው ነገር የውሳኔ ተላልፎ አሁንም ይህ ውሳኔ ሲሰጥ ህዝቡም አያውቅም። አሁንም መባረሩን እንጂ እነሱ ጨርሰው መጡ። ቀጠሮውም አልተጠበቀ። ህዝቡ በእውነት ታግሎልኛል። እግዚአብሔር ያክብረው። እግዚአብሔር ያክብረው። ፊትም ፍቅሩ ሰጥቶኛል። ፊትም ልብስ በእውነት አክብሮ እኔም ታጥቄ አገልግያለሁ። አይቆጨኝም። ያቺን ጊዜ ባለሁበት ሰዓት ማለት ነው። ከዚያ በኋላ ከስራ አስኪያጁ ባለው ግፊት እና ከዚህ ባለው ተቀባይ ነገሮቹ ተበላሽተው እኔን ከዚያ ከቦታዬ ላይ አስወጥተውኛል። ከቦታዬ ከወጣው በኋላ የግብፅ ክርስቲያኖች ቤት ሰጡኝ። ኤርትራውያን ደግሞ እና አብረህን አገልግል ብለው በቅዳሴ ከነሱ ጋር እያገለገልኩ እገኛለሁ። ነገር ግን ከዜጎቼ ለይተውኛል። አሁን ቤተክርስቲያን መሳለም አልችልም። ታቦት ያስገባው እንደገና መንፈሳዊ ጉዞን ጥምቀት ስርዓተ ጥምቀቱን ስርዓተ ደመራውን አልፈቀድልም ብሎ በብዙ ጊዜ ከሰበካ ጉባኤ ስላለሁበት እኔም በብዙ ጊዜ ወደ ሰበካ ጉባኤ የተባረኩ ናቸው። ወጥተው ወርደው በእውነት ያስፈቀድን እኛ ነን። እንግዲህ አሁን የሚሰጡ አገልግሎት ሁሉ በዚያ ጊዜ የጀመርነው ነው እና ይህን ሁሉ ያደረገ ሰው ደሞዝ ይቅር፣ ዘመዶች ሁሉ ይቅር፣ እያገለገልኩ ነው። ቤተወደች ከበር አትግባ ይባላል። ይሄ እኮ ወንጌሉን እየፈጸመው አይደለም። ጌታችንና መድኃኒታችን ኢየሱስ ክርስቶስ ለዘመጻሕብ እየሰደዱ እያወጡ አፈ አለ በዮሐንስ ወንጌል ምዕራፍ 2 ወደ እኔ የሚመጣውን ከነሸክሙ ማለት ነው ወግድ ብዬ ፊቴን አላጠቁርበትም እንኳን ደህና መጣህ ነው ብለው አለ ጌታ። እና መሪያችን አስተማሪያችን መድኃኒታችን ኢየሱስ ክርስቶስ ይህንን እያለ እኛ ምንድነው ገሌ እንዳይገባ አሁን ምዕመናኑ ብዙ የተከለከሉ አሉ። አሁን ልጆችንም ምን ያሁን ላዝባቸው አልቻልኩም። እሱ ከቤተ ክርስቲያን ስለወጣ ልክ እንደወጣው ክጀ እንደወጣው ነው የሚተረጉሙት። ያለ የኔ ካልሆናችሁ ቁርባን አልሰጣችሁ ይባላል። የኔ ካልሆናችሁ ጥምቀት አልሰጣችሁ የኔ ካልሆናችሁ የሚሉት አሁን የሚያገለግሉት ማለት ነው። አሁን አስተዳደር ያው አባ ገብረ ስላሴ የርሳው ያው ስራ አስኪያጁ የላኳቸው ናቸው። እኔም አሁን የሚያሰራሩት ማለት ነው። ለእኔም ለምኛቸዋለሁ። ሽማግሌ የሚያል በእውነት ጉልበት አይከልኩ ዜጋ ነኝ ለምነዋቸው ነበር። አዎ ታርቀን ጥቁር ማፈርሱ እኔ ዜጋ ነኝ እዚህ እየቀደስኩ ነው። ነገር ግን ከዜጎች ጋር ልገናኝ በደስታውም በመከራውም አብሬ ነዋል። በፍጹም እንዲያውም ለህይወት ያስፈራኛል ከበር ላይ እንዳይገባ ተብዬ እንደተመለከተብኝ ነው የምሰማው። አላየሁም እንጂ ደህንነቶች ነግረውኛል። ማን ነው የከለከለ? አናውቅም ሻርፍ በቃ ነው የሚሉ። ስለዚህ እኔ ውጭ ነው ተሳልም የምሄደው። ለምን ወንጌሉን ሰራ ነው ወይ? ወንድምህን የምታየው ወንድምህን ሳትወድ እግዚአብሔርን ወዳለሁ ማለት ዘበት ነው ይላል። እኔ ምን አልኳቸው? ይህን ላቆቋው ምን አልኳቸው? ባለ ታሪክ እኮ ነው። የታሪክ ጊዜውን ያዋጣዋል ከወገኖች ጋር ከአባ ብርሃኑ ጋር በወቅቱ ከነበሩት ጋር በእውነቱ እነ መርጌታ ምንላት ነበረች። ምን አለች መርጌታ ነበር የሚባል በእውነቱ
ጸገነት ትባላለች። የድሮ ነገስታት እረኛ ምን አለ እንደሚሉ መርጌታ ምን አለች ነበር። በቃ እንዲህ ኧረ እሷ ካለች ተብሎ ነው ያልተስተካከለ የተዛባ ቢኖር የምናውቃን ነው። ሁሉም በቃ በፍቅር ማለት በፍቅር እኔ በእውነቱ የምግቡን ተውት ከፍትፍቶ ፊቱ ነው በእውነት ያለው ውሎ ደግሞ ከሰዓት ደግሞ ሻይ ቤት መሰበሰብና መጫወት ነው። እንደውም አንድ ጊዜ ጨዋታ አቀረብኩኝና ህዝበ ክርስቲያንን የደረስኩላችሁ እንጂ እንደው ሳታገቡ ሳትዋለዱ ልትኖሩ ነበረ። አሁን የወለደ ቄስ መጣ ሲባል ሰው ደንግጦ መልእክት ላክብኝ ሰው አልኩኝ። ወልደዋል ወይ የሚል ጥያቄ ደረሰኝና መንታውን ነው አይወለድኩም ብያቸው እዚሁ እንዴት ያለው ጊዜ መጣ ቢወልድ ቄስ መጣ ነውና ታዲያኛ ምንድነው እንግዳ ቄሱ የወለደ ተብሎ ሊመነኩስ የተዘጋጀ አባ ብርሃን ነው የሚያው ሌላ የሚያው ቄስ የለም። ቆብ የገዛል አልኩኝ። ዝም ብዬ ልብ ወለድ እኮ የሚማራል አልኩኝ። ደግሞ ልግባበት አልግባበት ስላለው አልሰለም። በሶስት ሐሳብ ውስጥ ነበር ህዝቡና እኔ መጥቻጉ በስነ ስርዓት በቁርባን አልኩና ይሄው አባ ብርሃኑ አድርቀው ቁጭ ብለዋል እኮ አድርቀዋቸው ሊቀሩ ሊመጣ ነው። በህግ አምላክ አባ ብርሃኑ ደግሞ ልባሩ በህግ አምላክ ህግ ያውቃሉ እንዴ ሰው ህግ ያውቃሉ ለምን አላውቅም ይሄው ህግ ያውቃሉ ብለዋል። አንድ ጊዜ ሰው አትሳቁላቸው እሳቸው ዝም ብለው ነው ይሄንን ተፈጸቁሉ ይብዛቸዋል አሉ። ህግ አውቃለሁ እንኳን ህግ ምንድን ሚስት ናት አሉ። በስመ አብ ወወልድ ደግሞ በዚህ ይመጣሉ። እንዲህ ያለ ፍቅር ነበር ማለት ነው። ከዚያ ጋብቻ ተጀመረ፣ ልጆች ማያት ጀመርን ማለት ነው። እግዚአብሔር ይመስገን። እኔ አይቆጨኝም፣ በፍቅር አገልግያቸዋለሁ ምዕመናኑ። ዛሬም ቢሆን ፍቅራቸው አልተለየኝም። በእውነቱ ከሆነ ግን የኛው ሰዎች ወደ እንዴ የሱ ልጅ ከሆናችሁ እኔ ምን አደረኩ? የሱ ልጅ የኔ ልጅ ሰበካ ጉባኤ ሊከፍሉ ቢሄዱ አሁን ነው ሙላቸው አዲስ ይዤ ደግሞ እዚያ እንዲከፍሉ ነው ሙልካቸው። የላይኩን ስም አለበት ሁሉ አንድ ጊዜ ሁለት ጊዜ ጻፉ እንትናቸው መታወቂያ አያውቀኝ ከኔ በኋላ ነው የመጣ። በእውነቱ ከሆነ ኢየሱስ ምን የስምን አጠፋ ታቦታ አስገባው። ይሄን አሁን ስርዓተ ጥምቀቱን ስርዓተ ደመራውን ስርዓተ ጉዞውን ከመሰረቱ ጋር እድል ገጥሞ ባለ ታሪክ ሆንኩ። ምን አልኳቸው? አልደርስባችሁ ባለ ታሪኩን አባረሩት። አዎ አንየው እንደው እዚያ በር ላይ እንዳንየው ለምንመኑ ግን በዚህ ጥያቄ አቅርቦልዎት ያውቃል? ሽምግልና ታድርጎልዎት ያውቃል? ሽምግልና ጎን የሆነ ህዝብ ነበር ወይ? በጣም ነው የሚያለቅሱት። አሁን ደግሞ ይገርማችኋል ሽምግልና ተመርጦ ነው በሌለውበት ትላልቅ ሰዎች እንደ ዶክተር ይልቃል እናያል የሚባሉ በሽምግልና ይዞን ረምሲስ ትልቁ ቤተክርስቲያን ታርቅን አባታችን አላስቸግሮት ደግሞ ስጡኝም አልለዎትም። እዚህ ጋር ነው የሚሳገልግያለሁ በወቅቱ እና በወቅቱ በደረሰው ምክንያት እንግዲህ ይሄ ደርሶብኛል። እኔ ወንጀል ብሰራ እኮ ታስር ነበር አባታችን። ኃጢአቱን ከሰራው እኮ ከቤተክርስቲያን መገለል የለብኝም። ሻወሬ እኮ ናት መታጠቢያ ናት እኮ ቤተክርስቲያን። እንዴ ከነሸክማችሁ እያለን አይደል ክርስቶስ እናንተ ለምንድን ነው ከነሸክሜ የማትቀበሉኝና ሸክሜን የማታራግፉት? ኃጢአተኛ ከሆንኩስ ወንድማችሁን እባክዎት አባታችን እሱ በምንም አይነት በምን የሚያስቀይምበት መንገድ አይኖርም። አልፎ አልፎ መድኃኒዓለም ያስገባው ታቦት ወጥቼ በሳልን በመከራ በክርስትና ስገኝ ልቅሶ ስገኝ ሳልሸማቀቅ ምን አደረኩኝ? ያደረኩት ካልነቀጡኝ ብዬ ጉልበታቸው ላይ ወድቄ እንዲያው በሌለ ገንዘብ መስቀል ገዝቼ ሸልሜ የሰላም ምልክት ነው የፍቅር ምልክት ነው መስቀል ብዬ እሳቸውም ቢብለው በግድ ሰጥቼ ከሳምንት በኋላ እሱም እዚህ ከገባ እንዴት ዋሉ የሚለውት የለም አባታችን አሏቸው ነው የሚባል አልሰማሁም። እሱ እዚህ ከገባ እንኳን መስቀልዎትን የሚሳለም እንዴት ዋሉ የሚለውት የለም። ታዲያ ፍቅርና ሰላም ነው የሚሻለን ዘመዶቼ። እግዚአብሔር ነው የሚያኖረኝ። እኔን እያኖር አይደል እንዴ በባዶ ከነ ልጆቼ ይበተናሉ ቤቴ ይፈርሳል ሲል የበለጠ ሆኖ ልጆችን ባለ ዲግሪ ሆኑልኝ አይደል? እግዚአብሔር ይመስገን። መድኃኒዓለም ረድቶኛል። እኔ አልቀየማቸውም። መድኃኒዓለም ረድቶኛል። ሀሳቤ ተሟልቷል እኮ ዛሬ የጠቅላይ ቤተ ክህነት ሰራተኞች ነው አለ ሶስቱ ጋር የተመሰገነ ይሁን። እሳቸው እዚህ ከበር ላይ ከለክሉኛል። ልጆች ደግሞ ጠቅላይ ቤተ ክህነት ገብተዋል። አሁን ድንቅ ስራ አይደል? ድንቅ ስራ ቤተ ክህነቱንም ይባርክ በእውነቱ ቤተ ክህነቱም ረድቶኛል። እሺ የተከበራችሁ እና ጨርስ በዚህ መልኩ ለምኛቸው ነበረ። ተቋረጠ እርቁ። እርቅ መቋረጥ አልነበረበትም።
እኔ የተጎዳሁት ደሞዝ ያጣሁት ታረቀ እያልኩ እነሱ ደሞዝ እያገኙ አይደለኛ በጀመረው ቤተክርስቲያን በእውነቱ ከሆነ እና እኔ አልቀየማቸውም፣ አልቃረናቸውም። በእውነቱ ከሆነ እውነቴን ነው የምነግራቸው። እንዴት ዋላችሁ እንብባል፣ እንዴት ይግነታችን ደግሞ ካህን ለካህን ተጣልክ እየተባለ ሌላኛው መሰናከል እንቅፋት አንሆን። ታረቁ፣ ሰላም ሁኑ ለማለት ምን ሞራል አለን? አሁን መድረክ ላይ ቆመን ስጋው ደግሞ ሰጥቶ የተጣላችሁ አትታረቁ ነው ምን አይደል እንዴ? አዋጁን መቼ ሰራ ነው? ወንጌሉን እንኳን ሰራ ነው። እና እኔ ደሞዝ ቢቀርብኝ ፍቅሩ ለምን ይቅርብኝ? ደሞዝ ይቅር ቁርጥ አውቄ ትቼዋለሁ። ቢሆን በእውነቱ ከሆነ በዚህ እድሜ የምደገፍ ነበርኩ። በእውነቱ ከሆነ 40 ዓመት ከ40 ዓመት በላይ አገልግዬ እንደዚህ በራ ላይ መጣል አልነበረብኝም። ምን ሆነ አይደለ? ጨከኑብኝ ስራ አስኪያጁ። ይሁን 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 ተነኝን የማይዘነጋ አምላክ ወራው መራን የሚቀልብ አምላክ አልተወኝም። ግን ፍቅራችን ፍቅር ለምን ልጣ? ይሄንን ነው አሁን ፍቅራችን ይመለስ። እንዴት ዋላችሁ ልበባል ነው የመልእክቴ ይሄ ነው። ምዕመናኑንም እግዚአብሔር በእውነት ያክብርልኝ። በውጭ የሚሄዱትን ቅድም ስማቸውን ነግሬያቸዋለሁ። እንደው ሁሉንም ባይሆኑ እንደው እግዚአብሔር ይጠብቃቸው። በእውነቱ ከሆነ የሰጡኝ ፍቅር የተንከባከቡኝ እንክብካቤ እስካሁን ድረስ ሞራሉን እሱ ነው ሩሾ የሆነ በእውነቱ ከሆነ እና እግዚአብሔር ይመስገን ይሁን እያገለገልኩ ነው። ለሁለት ተከፍሏል። እዚያም ያው በወር ሁለት እሑድ ቅዳሴ እንቀድሳለን። በሌላ ጊዜ ደግሞ በግጻዊ ቤተክርስቲያን ስሄድ እንዲህ ተንከባክበው በእውነት በራሴ ቋንቋ እየቀደሱ ልብስ አልብሰው ቁርስ አቅምሰው ትራንስፖርት ሰጥተው ይሰዱኛል። ሳይመየኛ ምዕመናን ሞልቶ ደግሞ በየቤተክርስቲያኑ አገኛለሁ። ለምን እዚያ ተዱ እላቸዋለሁ። ኧረ የሚናገሩት እያለቀሱ ነው ቅሬታቸው። ለምን ቅሬታ ይፈጠር? በካህናትና በምዕመናን መካከል ቅሬታ ከተፈጠረ ምንድነው ታዲያ የኛ ስራችን? እንዴ የሚበድሉን ካሉም ይቅርታ ጠይቀን ይቅርታ እንኳን ለበደለም ላልበደለም ለሁላችን ሀብታችን ነው። ምዕመናን እኮ ዛሬ እዚህ ስደት ላይ ያሉ ቆርቆሮ ማለት ናቸው እኮ ነው። ትንሽ ነገር ነው የሚያስደነግጣቸው። እንደ ባህሪያቸው መያዝ ያስፈልጋል። ለምን ይሄ ሁሉ ሰው እኔ እኮ ይቆረቆረኛል። ያስቆቋሙ ቤተክርስቲያን ነው አባሳያን ሲጎል በጣም ነው ማዝነው። እንዲጎልበት አልፈልግም። ቤተክርስቲያኑ እንድትሰፋልኝ ነው ፈልገው። እነሱ ቢጠሉኝ ያልጠላዋት ቤተክርስቲያን ለምን ብዬ ጠላታለሁ? ዛሬ ስለሱ አይደለም ምንወር ማለት ነው። ስለዚህ በእውነቱ ከሆነ የተጣሉኝ ባትጣሉኝ በእውነት እኔ ወዳችኋለሁ ዘመዶቼ፣ ካህናት ወንድሞቼ፣ በእውነቱ አትጥሉኝ። በምንም አይነት በምን የምጎዳበት እናንተን የምጎዳ ሞራሉ ሀሳቡም የለኝም እና ሰላማችን ይሻለናል ማለት ነው። እግዚአብሔር ይስጥልኝ። አመሰግናለሁ። እሺ የተከበራችሁ ክቡራን በዚህ ላይ የምትከታተሉን በሙሉ እንግዲህ አባታችን ቀሲስ ለይኩን እንደምትሉት እንደምትሰማቸው እንግዲህ አባታችን ለእቺ ቤተክርስቲያን ትልቅ አስተዋጽኦ ያደረጉ ናቸው። ታዲያ ቤተክርስቲያን ይቅርታን ታስተምራለች፣ ወንጌል ትሰብካለች። ወንጌሏ ይቅርታን ሁሌ ታስተምራለች እና ታዲያ ቤተክርስቲያን አንዴ በአገልግሎት ደረጃ ላይ አንድ ሰው ላያገለግል ይችላል፣ ከአገልግሎት ሊታገድ ይችላል፣ ከደሞዝ ሊታገድ ይችላል እንጂ እንዴት ከቤተክርስቲያን ልታገድ ይችላል? እንዴት የተለየ አስተምሮ አልሰጠውም? ለእቺ ቤተክርስቲያን ትልቅ አስተምሮ የሰጠው አባት ነው። እቺ ቤተክርስቲያን ትልቅ ደረጃ እንድትደርስ ያደረግነ ነው። በዛን ሰዓት በአባታችን የነበሩ ምዕመናን እልፍ ብዙ እጅግ የበዙ ፍቅር የበዛበት ናቸው እና ታዲያ አባታችን ይቅር ተብሎ ብዙ አባቶቻችን ስህተት ሰርተው ያውቃሉ። የኔ አባት ስህተት ደግሞ ምንም ሰው በላይ ባትሆንች ትንሽ ስህተት በእቺ ቦታ ላይ ስህተቷ እንደ ስህተት ያልታየች ምንድናት? ቤተክርስቲያኗ ስህተት አርማ ይቅርታን ተቀባይ እንደሆነች የቅድስት ቤተክርስቲያን አስተምሮ ከወንጌል ጀምሮ ያስተምረናል። ታዲያ ይሄ እየተተገበረ ነው ወይ? አባታችን እሮሮ እያሉ እያለቀሱ ናቸው። በለቅሶ ላይ ነው የሚገኙ። የኛ ሰው እንኳን የኛ አባቶች አናስገባም ብሏቸው እንደማያስቀድሱ ቢነገራቸው እንኳን ቢያንስ እንደምዕመናን ቆሜ እንኳን ላገልግል ቢባሉ እንኳን አትገቡም ተብለው ከታገዱ ቆይተዋል። እግዚአብሔር ይመስገን። እሳቸው ግን በግልጻዊ በባዕድ አገሩ ነው። ግብፃውያን ግን ኤርትራውያን እየተንከባከቧቸው ይገኛል። ይሄ የኛ አባት ይሄ የኛ ምዕመናን ይህ ግፍ እስከ መቼ ልታዩት ይገባል? የቤት ስራው ለእናንተ ይሆናልና እንዲያው በዚህ አጋጣሚ አባታችን አንድ ጥያቄ ጠር ያለሽ የምጠይቀው እንዲያው እኛ እዚህ ቤተክርስቲያን ተባረሩ በኋላ በግብፃውያን ዘንድ ተቀባይነት እጅግ አግኝተዋል። ቤትም ተሰጥቶ በእነሱ መጠለያ ያው ድጋፍ እያደረጉ እንደሆነ ወሬ ሰምተናል። እቺ ቤተክርስቲያን የኛይቱ እንደማትቀበሉ በግፍ ካሰናበተችው በኋላ ግብፃውያን በደንብ እየተንከባከቡት አሁን ደግሞ ያሉበት መንገድስ እንዴት ነው? ለህዝቡስ የመጨረሻ የሚሉት ካለ ሲን እድል ልስጥዎት። ይሄ ያስገባነው ታቦት የመድኃኔዓለም
በእውነቱ ረዳትነቱና አጋዥነቱ በይፋ አደረገልኝ የምለው ይሄን ዘመዱ ወገኖች ካህናት ሲጠሩኝ ባይዳን የግብፅ ክርስቲያኖች አንድ ምክንያት ብቻ አባታቸው ታሞ አራት ወንድማማቾች አምስተኛ ሴት ናት። የቤተ ክርስቲያን ልጆች ናቸውና ታመው አባታቸው በሕክምና በምናምን በቃ ተስፋ ቆርጠው ባሉበት ሰዓት እየመጡ እዚህ አባስ ያኔ ያውኝ ነበርና እኔ ደግሞ ወደ ግብፃን ተጠግቼ አላውቅም። አስፈርተውም ስለነገሩኝ አትጠጋቸው እንዲህ ነው የሚል ኢንፎርሜሽን ስለደረሰኝ በዚህ ተቀርጾ አልቀርባቸው ለዘበኞች እንኳን በእውነት የሆነ ነገር ልሰጣቸው ከሄድኩኝ ሰጥተው ነው የምመለሰው። ፈራቸው ነበረ የተነገረኝ ነገር ስለነበር ማለት ነው። ጠጋ ብዬ ቋንቋ ስላጠና የሚገርመኝ የሚያሳዝነኝ እሱ ነው። ፈርቻቸው ነው ምን ሆነና እነዚህ ሰዎች እየተመላለሱ ማይበረካ ይጠይቁኛል፣ ዘይት ይጠይቁኛል። ከዚያ ወዲህ የፈራው ድግስ ያመጣሉ። ቀምሼ አላውቅም። ለዘበኞች አስረክባለሁ። ከጊዜ በኋላ አንድ ሰው እቤት ደው ጸበል ካልደገሙልን ተባሉ። ለካ ታሟል አባታቸው። አሁን አንድ ተዘማሪ ትንሽ ትሞካከራለች አረበኛ። እሷን ይዘህልኝ መኪና መጥቶ ወሰደን። እውነት ኪዳና ውዳሴ ማርያም ድርሻ ጠብቂያቸው መጣሁ። ተቆላልፈው ታስረው የነበሩ ሰውዬ በነጋታው ቆሞ መሄዳቸው ተነገረኝ። በጣም ነው ያደነኩት የመድኃኒዓለም ስራ። መድኃኒዓለም ለካ ሊያኖረ ይፈልጓል። እንደው አስቀድሞ ሳያደላድል አይበድል እንደሚባል ወዳጅ አበጅቶልኛል። ከመንጥቀው ከማውጣታቸው በፊት ነገ ሐሙስ እንድትወጣ ነው ተብሎ የተነገረኝ። ወይዘሮ መቅደስና እነ ብርሃኑን እኔ ነኝ ማመልከቻ ጽፌ የካህናት ተወካይ እስከሆንኩ ድረስ እኔ ነኝ በእውነት ማመልከቻውን እንኳን የጻፍኩት እንዲቀጠል ማለት ነው። መልከጼዴቅ በዚህ በበረሃ ነው የመጣው። እኛንን የተቀበልነው መልከጼዴቅ። ሌሎችንም እንግዲህ እነጌታቸው እና አባ ገብረ መስቀል ላይ በእኔ ጊዜ ነው እነዚህ ሁሉ እና እኔ ከሁሉ የሚገርመኝ ነገር ለካ እንደዚህ አልጨካኝ መስሎኝ እንዲያው ይህን ያህል 5 ዓመት እንዲያው አንድ ሃይላንዷ እኔ ሀሜት ሳይሆን በፊታቸው ተቆጥቻቸዋል። ስልክ ደውሎስ እንዴት የተጣሉኝ ክፍሎች ሌሎች ናቸው ስራ አስካሉ እናንተ ምን ናቸው? እንዴት ዋልክ? አብረን በልተን አብረን ጠጥተን አብረን ኖር አብረን ቀድሰን እኔ አንጀቴ ነው ያረረው። አብሮ እነዚህ አሁን ያበሉት ከአባ ገብረ ስላሴ ጀምሮ አያውቁኝም። አሁንም ያሉት አዲሶች አያውቁኝም። እንደው በሂደት አንዳንድ ቦታ የተገናኙ ተዋውቀናል እና በእውነቱ በዚህ ይሰማኛል። አሁን ለካ እኒህ ሰውዬ በቅተው ኑሯል። ይገርማቸዋል። ፈተና አይደርስባቸው እኒህ ሰውዬ። አደራ እኔ ከዓመት በኋላ ሞታለሁ፣ እናንተ እኒህ ሰውዬ አደራ ብለው ኑዛዜ ያስቀምጠው ኑሯል። አሁን ይሄ ፈተና ሲመጣብኝ በእግር በፈረስ ነው የተፈለኩት። ተደብቄያለሁ እያዋከው እንትን ብለው ፓስፖርት ምን ያደርጋል? ለቤተ ክርስቲያን ምን ያደርግለታል? የሚጽፉልኝ ግብጾች ናቸው። ባይሆን በፓስፖርት አንዳንድ ዕቃ እየወሰዱ ልጆችን አይዟችሁ ብል ምን አለ? ይሄን ያልጨከና ፓስፖርትን ዘጉት። የተዘጋ ምንድን ነው እንዳልጽፉለት ብለው እዚህ ቤተክርስቲያን ነው ያዘጉት። ለውጭ ጉዳዩ ጻፉለት እንዳጽፉ ቤተክርስቲያኗ የውጭ ጉዳይ ጽፍለት አደረጉ። የውጭ ጉዳዩ ለሞገም አይጽፍልኛል። እሺ እኔ ደግሞ ያችን እየሄድና የዘንድሮን አገኛለሁ አይደለ? ፎቶኮፒውን አስቀምጣለሁ። ከርሞ ፎቶኮፒውን ይዤ ሳሳይ ደግሞ ዋናውን ይሰጡኛል። ከኛ ጽሕፈት ቤት ጋር የሚያገናኘው ነገር የለም። እንዳርጉልኝ ብያለሁ። ግን አልጠይቅም፣ ልጠይቅም አይገባኝ። ህጋዊ እንኳን አይደለችም እስካሁን ድረስ። እሷን ህጋዊ ማድረግ ነበር ግን የሚያስፈልገው ትልቁ ስራ ይሄ ነበረ። በዝብ ብላኛ ምትተነው ሄድን። ይሄ ነበር ህጋዊ አድርገን የደረሰኞች ከሞዴሎች ከኢትዮጵያ መጥተው ሂሳቡም እንዲታወቅ ይሄ ፐርሰንት የምንከፍለውም እንዲኖር ነበር እቅዳችን። ያው አጨናቁን እና እንደዚህ ሰዎች ፓስፖርቴ ይጠብቃሉ ያችን ታልቅባት እንደው ማን እንደነገራችሁ ይገርማል። ያን ደግሞ ሄጄ ስጠይቅ ለካ አስቀድመው ጽፈዋል። ወደ ሌላ ቦታ ስለቀየር ነው እንዳትጽፉ። በቀየርስ ፓስፖርት ቢኖር ምን ችግር አለ? አንድ ጊዜ ተሰጥቶኛል አይደል? ባይቀሙኝ ከነሱ ወጪ የለም። ምን አለበት እሷን እንኳን ቢተውልኝ። ይሄንንም ህዝቡ አያውቅም። ራሱ የት ያውቃል ህዝቡ ዋህደ። ከዚያ በኋላ በፖሊስ አስይዘው ሊሰዱን። አሁን ገንዘብ ነበር የተጠራቀመች አልተከፈለችም። ስራ አስካጁ መላሉ ገንዘቡን እንዳሰጡት አይሮፕላን ውስጥ ሲገባ ገንዘቡን ስጡት።
ኢትዮጵያ እንዳይሄድ ኢትዮጵያ እንዳይሄድ እዚህ ሱዳን እንዲመጣ እነሱ መኪና ይዞ ሊቀበሉኝ ሞኝን ፈልግ አናውቃቸዋለን እንታወቃለን። እዚህ ለምን ያሉ ምዕመናን ህይወታቸው ሊጠፋ 50 ሺህ ብር ተከፍሎ እዚያ ነው ያተረፋቸው። እኔም ነበርኩበት ሰባተኛውን ሲሰሙ እና ያችን የሰማ ላይ ይሁን እዚያ ለምን ለልጆች አስቀምጥ ሞኝን ፈልግ ለካ ሞኝ ነው ሰውዬ ለፊት ስራ አስኪያጅ አይፈልግም ያልኩ ስራ አስኪያጅ ፈልጬ ሳይሆን እሳቸውን ጠልቼ አይደል ባህሪያቸውን ስለማውቅ እውነቴን ነው ጨካኝ ናቸው። እንዲህ ህል ቢሰሙልኝ ደስ ማንም ይስማ እውነት እኮ ነው። ርህራሄ የሚባል ነገር የለም። ይሄ በግልጽ የተናገርኩት ጉዳይ ነው። እንዴት ሰው ከምንኩስና በላይ ምን ይመጣል? ርህራሄ ነው እንጂ እኔስ ባስጠላቸው እሱን እንኳን ሰራለት ነበር። ልጆች እንዴት ይሆናሉ አይባልም። እውነት ነው። ግራና ቀኛቸውን ያለዩ ልጆችን ላሳድግ ደፋ ቀና እያልኩ ምዕመናን እግዚአብሔር ይስጣቸው እነሱ በሚያግዙ በሚሰጡ ደሞዝ እንደው ለኔ እንኳን አይደለም ለእውነቱ በሳህን የምትመጣ እንጀራ ነው እየቆጠኩ በላ ልጆች እንዳይከፋቸው ዛሬ ባለ ዲግሪ ሆነውልኛል። እግዚአብሔር ምስጋና ይድረስ እና እኔን በፖሊስ አሳስረው ከነገንዘቤ እንዴ ሻንጣ እንኳን አልገዛም እንዴ ኧረ ተው ብል እንግዳ ነበር የተወከለ ደግሞ የሚያሳፍር ማለት ነው። ተሹሟል እንግዳ ራስ በረው እንዳያጣድፈኛል። ዛሬ ይመረመራሉ ነገ ይሳፈራሉ። እኔ ቋቋሉ ሀገሬን ስመላለስ ነው ለምን ትደክማለህ? ጠጉርን ትመልጣለህ። ኋላ ሲበዛብኝ አንድ ቀን ምንድነው አንተ የተሾምከው አልኩት። እሺ አሳፋሪ ነዋ እኔ ደግሞ ልሹም አልኩት። አሳፋሪ ብያለሁ። ያው ቀለሙን ማጥበቅ ነው። እንደዚህ የሚለው ሰው በቤተክርስቲያኑ የሚያገለግል ነው። እዚያ ሹመናል ሲባል በቃ ምን እንደሰጡት አበደ። በቃ አሳፋሪ ነው። እኔ ገርም ነው። አሁን አለ እኮ ፊቱ ላይ ታውቃል ስለዚህ አሁንም አለ በዛው እያገለገለ ነው። አይ እንጃ እንግዲህ ሚዲያ ክፍል ያንተ ሚዲያ እኔ መቅደሴን አልወሰድኩም። ያን ገመዱ ነው የገጠጥክ እንጂ መቅደሴን እንኳን አልወሰድኩም አልኩት። መቅደሴን እንኳን አልወሰድኩም። ሌላ ነው የወሰድኩት። አንተ ያ ሌላ መቅደስ እንዳለ አውቃለሁ። ወደ እንትን እንደዚህ ወደ እሱ ያስተማሩት ሰው ነው እንግዲህ አንቆ ሊያሳፍሮት የተገለገለ ከሹማ አባገለ ይስሉት እኔ ይዞ በጉልበት እና ነገሩ ገባኝ። ተወኝ እባክህ እኔ እሄዳለሁ ሳንቲሙ ሰጠኝ ብዬ ነው እንጂ ሻንጣ ልብሳዝ ብዬ እሄዳለሁ። የሚገርም ነው። ለመሆኑ አንተ ምንድን ነው የተሾመ? አሳፋሪ ነኝ። አሳፋሪ ነው አሉ። አሳፋሪ ሁለት ዓመት መጣገር እየው ተናቀን እንግዲህ መገዳደላችን ነው። እንደው የማይገባኝን ቃል ነው የተናገርኩት። ተናግሬ አላውቅም። 2 ዓመት ሲጫወቱብኝ አንድ ቃል ጉልበታቸው ላይ ወድቄ ለምኛቸዋለሁ። ሁለተኛ ሰው ይዤ ጉልበታቸው ላይ ወድቄ ለምኛቸዋለሁ። በሶስተኛ ደረጃ ቄሰ ገበዝ ነኝ። ከመንበሩ ጽላቱን አውጥቼ ከቅዳሴ ውጭ ጉልበታችን ልጆችን ላሳድግ ታዘውታለሁ። አባታችን ልጅ እኮ ሆናል በእድሜ አይዞት እኔ ምንም ሰውን የምበድል ሰው አይደለሁም እንዲህ ያለም ተሰጡ የለኝም ብዬ 3 ጊዜ ስለምናቸው ልሞትላችሁ ታቦት ተሸክሞ ይቅርታ አላደርግም ማለት በሶስቱም ደረጃ መልሳቸው ይችላል። ተጣታቸው ሰማይ ዝቅ መሬት ከፍ ቢል ከእንግዲህ ግብጽ መሬት አጠቃላይ አትኖርም እንዴ? ቤተክርስቲያኑን ነው እንጂ የምናገለግልበትን ባይሆን ግብጽማ እንዴት ነው? በፍጹም አትኖርም። ምን አልኮት የሚገርም ነው። አርጅታን በቃ ፊዲ በቃ እንዲያም እንዳያረጀ ሰው ይጦራል እንጂ ይባራል። አባታችን እሱ ሽማግሌ አባትና እናት አለውት እንዴ አለውት አይደል? ይኸው ሲያናግሯቸው እየሰማሁ ለምን ይሆናሉ? እኔ እኮ ልጆች አባት ነው። ተው እባክህ በጨረሰው እንግዲህ እኔ ብቻለሁ። አሁን በኋላ ሰዎች አቀር ወሰንኩ። ደግሞ የሰው ገንዘብ ነበረብኝ። ያኔ እንደተዳለው ደግሞ ፖሊስ እንትን ቢገኝብኝ ትልቅ ገንዘብ ነው ነበር። የምዕመናኑ የመለስተኛ ባንክ ቤት ነበር። 85,000 ፓውንድ የቤተክርስቲያኑ አረ ትልቅ መዝገብ አለኝ። ስልክ ቁጥራቸውን አደራ 25,000 ዶላር ነበር። ያንቺን እንደ መጻፍ አድርጌ በዚህ ነው ቢገኝብኝ ሰርቆ ነው የሚሉ መቻል ደግሞ ዚያር ማመሰግነው እቃ ያዥ ነኝ። አንድ ከዚያች ጎተት አድርገው ወስደው ስሜን ያጠቁ እጃቸውን ያገኙ እስካና ይድረስ። ከውስጥም አለ እኮ ዋና አስተኳሽ ከውስጥ አለ። የውስጡ ነው የበደል እንጂ ውስጡ ሁላችን አንድ ብንሆን ለእንትኑም ለዚህ ለስራ አስኪያጁ መልስ መስጠት ይቻል ነበር። ሰበካ ጉባኤ በወቅቱ ታግሎልኛል። ግን የበላይ አካል ብለው ደግሞ ያንሽረው ይጽፋል። ለአንድ ጋ የሆኑ ትግል ከዚያ እንድታሳፍሩት ተባለ። ደግሞ እንግዲህ አይሮፕላን መግባት አትችሉ አይቻልም እንኳን አይሮፕላን መግባት ከአጥሩ ውጭ መግባት አይቻል። አስተማሪ ሳይገባ
አሳፋሪ እንግዲህ አይገባም ከዚያ ውስጥ አልኩት። አሳፋሪ ከዚህ ጋር አንድ የሚገርም እና ይህን ጨርሰው በዚህ መልኩ ዘጋ ነው። ጠፍቼ ሌላ ቦታ ላይ ሰነበትኩኝ። እዚያ እንዳለሁኝ እሳቸው በዚያ በወንጀሉ ተይዘው ተባረዋል። ከዚያ በኋላ ነገሩ ቀለለ። ሰዎቹ ፈልገው ወሰዱኝ። የተንጣለለ ቤት ሰጡኝ። የአባታቸውን ኑዛዜ ፈጸሙ። እስካሁን በእነሱ ነው ያለሁት። እንደ ልቦ ሰው እንዳይገባ በቃ እንደ ልቦ አሁን ተጎድተዋልና አንድ እጅ አንዱ ክፍል አንድ እጅ አንዱ ክፍል እየሆኑ ህይወቱ ይመለስ ተብዬ በደንብ ይዘውኝ ከዚያ በኋላ ደግሞ አባ ገብረ ስላሴ ሲመጡ የአሁኑ አለቃ ማለት ነው ሄደው ጉልበታቸው ላይ እኛ የዚህ ሀገር ሰዎች ነን አባታችን እንትናቸው ሌላ ደግሞ ስጧቸው ቀጠሯቸው አይደለም ፓስፖርታቸውን ያስመልሱላቸው ሄደን ጠይቀን ነበረ። እሳቸው ከፈቀዱ ይህን ወረቀት ካነሱልን እንሰጣቸዋለን ጠብ የለንም ብለዋል። እና እኛ ዋስነን ብሏቸው ኧረ ህይወት ይበላሻል አበዱ ሰዎች። የመነኩሴ ደግሞ ምን ህይወት ነው? በጎ ስራ ለመስራት ህይወቱ እንኳን የማይበላሸው ወረቀት አስነሱና ግልጽ ለእሳቸው ፓስፖርታቸውን ለቀቅላቸውና የእሱ ህይወት ይበላሻል ቢለምኗቸው መነኩሴ አይደሉም ብለው በጣም ይለቀቁ እና ፓስፖርቴ በዚህ ምክንያት እሱ ሊከፈትልኝ እንኳን ጥሩ ነገር ነበረ። አሁን ደግሞ ያው ሊከፈትልኝ ከውጭ ገንዘብ ልከው ነበረ። መስቀል የሚሰራበትም ሰዎች ገንዘብ ልከው ነበረ። በሰሎሞን አካውንት ነበር የገባ። ሰሎሞን ይዞት ሄደ። እንዲሁ አንዱ ስለው አንዱ አሁን ሊነጋ ያው መስከረም አንድ እዚያ ነበር ጭላቱ በዛ ጭልፊቱ በዛ እንደ የጭልፊቱን ክንፍ የሚቆርጠን ሊጠፋ እኮ ነው የጭልፊቱን ክንፍ። እዚህ ደግሞ ጭልፊቱን እሳ ልጅ የሚነጥቀው ጭልፊት ደግሞ ጭልፊቱን እሳ ልጅ ደግሞ እና ይሄ ነው። በዚህ መልኩ እግዚአብሔር መድኃኔዓለም ክርስቶስ ረድቶኝ ይኸው ዛሬ እንግዲህ ኑሮ ውድነት ስላመጣ ኑሮ ስለከበደ መተው ባይጠይቁኝም በቤቱ ዙሪያ ያለው እግዚአብሔር ይመስገን ፍሪጅም ነበር። ፍሪጅ ተበላሸ፣ ውሃም ተበላሸ። ያው የቆሎ ተማሪ በመሆን ተቋቁሜዋለሁ እግዚአብሔር ይመስገን። እና ቤት ማግኘት የራሱ እጄ ገብቼ እንደ ልቤ እሱን ነው እኔ አሁን እያመሰገንኩ ያለሁት። እና በዚህ መልኩ እግዚአብሔር ረድቶኛል። ከዚያ በላይ ደግሞ ኤርትራውያኑ ደግሞ ቅርብ ነው ቤተክርስቲያናቸው እና ተሎ ከኛ ጋር ያው ግዙ የተማርኩት ነው ቅዳሴ መምህርነት ነው ተመርቄያለሁ። ቅዳሴውን አገዝኳቸው እነሱም ደስ ብሏቸው ፍቅር እየሰጡኝ ነው ያለሁና ማለት ነው እግዚአብሔር ይመስገን። እሺ አባታችን እናመሰግናለን። እንዲያው ቅዱስ ጳውሎስ እንደተናገረው ማንም ታናሽነትን አይናቀው ነበር ያለ። እንዲያው ታናሽነታችን ሳይንቁ ወደዚህ መድረክ ስለመጡ እናመሰግናለን። ተወዳጆች ሆይ ይሄን የምትከታተሉ ያው እንደሰማችሁ አባታችን በደረሰባቸው የግፊት ማዕበል ይህን ተቋቁመው እስካሁን በዚህ በግብጾች በኤርትራውያኖች እንክብካቤ እየተደረገላቸው ከኛ ቤተክርስቲያን ርቀው ይገኛሉ። ይሁንና ከቤተክርስቲያን ይራቁ እንጂ ከምዕመናችን ግን አራቁም። እስካሁን በግብጽ ካይሮ የሚገለገሉት ምዕመናት ሺህ አላፍ የሚቆጠሩ እኒህ አባት በየቤታቸው እየወሰደ የማያስባርክና የማያጸልይ ማንም የለም። በሁሉም ዘንድ ተወዳጅ ናቸው። ከአራት ቀን በፊት እንኳን በኔ ድረገጽ ኤፍቢ ላይ ባሰፈርኩት ፖስት እንኳን ሁሉም ጉሮሮውን የከፈተበትና ያለቀሰበት ናቸው። እዛ ገብቶ ሁሉ አባታችን በግፍ ተበደሉ የሚል እንዳለው ሁሉም አይተናል፣ ሰምተናል። ታዲያ ይቺ ቤተክርስቲያን እቺ መጽሐፍ ቅዱስ ይቺ የክርስቶስ ደብዳቤ ቃሉን ኑሩት እንደተባለ በአባቶቻችን በቅድስት ቤተክርስቲያን አውደ ምሕረት ላይ ወንጌል፣ ከአውደ ምሕረት ጀርባ ላይ ቦክስ፣ ከአውደ ምሕረት ላይ ይቅርታን አስተምሩ እንባላለን። ከአውደ ምሕረት ጀርባ ላይ ይቅርታ መች ተፈጸመልን? ቅዱስ ወንጌል መቼ ተፈጸመልን? ኑሩት የተባለው ከአባቶቻችን እኛ ምን እንማር? አባቶቻችን የተከፉት አባቶቻችን ወንድሞቻችን እህቶቻችን በተለያየ አገልጋዮች እየተባረሩ ይቅርታ የማታደርግ ቤተክርስቲያን ችግሩ ምንድነው? ምዕመኑ ስለምን እስካሁን አጠይቁም? በእርግጥ ነው እኔ አባት እስካሁን ጠያቂ አላገኙም። ሆኖም ግን በቤተክርስቲያን ትንሽ እንኳን አገልጋይ ተሰጡ እንግዲህ አንቀው ሊያሳፍሯቸው በጉልበት እንደተገለገሉ ከአባታችን የሰማነው አንደበት ነው። ሆኖም በያለንበት እየጸለይነ ቤተክርስቲያናችን አገራችን ሰላም ያደርግልን ዘንድ አባታችን ወደ ቀድሞ አገልግሎታቸው እንዲመልስልን የሁል ጊዜ የሁላችን ጸሎታችን ነው። እንደምታውቁት ቤተክርስቲያን ሁሌም ይቅርታን ትሻለች። ቤተክርስቲያን እንደምታዩት ባለፈው ከ2 ዓመት ቤተክርስቲያን እንኳን ጥቁር ያስለበሷት እንደና አቡነ ሳዊሮስ አይነት አባቶች ይቅርታ ተደርጎላቸዋል።
እንዲሁም እንደና አባ አቡነ ገብርኤል ያሉትም ደግሞ ነይ ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም እያሉ እመቤታችን ቅድስት ድንግል ማርያምን ቤዛ አይደለችም እያሉ በቅዱስ ሲኖዶስ ግን ይቅርታ ተደርገው ይቅርታ ተጠይቀው ወደ ቅድስት ቤተክርስቲያናቸው ተመልሰዋል። ቤተክርስቲያናችን የይቅርታ ሁሌም ልብ አላት። ብዙ ምዕመናን ብዙ አገልጋይ ካህናት ስህተት ሊሰሩ ይችላሉ። ቤተክርስቲያን ግን ሁሌም ይቅርታን ትቀበላለች። ታዲያ እኔ አባት ደካማ አባት በሰው ሀገር በባዕድ ሀገር ይቅርታ የማይደረግላቸው ችግሩ ምንድን ነው? ቤተክርስቲያን ምን እየሰራች ነው? የበላይ ስብከተ ሀገር ውስጥ ምን እየሰራ ነው? ከኔ አባት ይቅርታ ያልተደረገላቸው ከኛ ከምዕመኑ ታዲያ ስህተት ሰርተን እንዴት ነው ይቅርታ ሊደረግልን የሚችል? አዎ በአንደበት በቃሉ ይቅር በሉ እየተባባለን ነው። መቼ በተግባር አሳያችሁን እያልን ወደ ቀረው ጥያቄያችን እንሸጋገራለን። ወንድማችን ድሮ ዘማሪ በላይ የአሁኑ የሚዲያ ክፍሉ አገልጋይ እንኳን ደህና መጣልን። ስለመጣ ወደዚህ ሚዲያ እጅግ ደስ ብሎናል። እንዲያው አንተስ የገጠመህ በይህች ቤተክርስቲያን ከአገልግሎትም ተባረካ ላይ አሁን እንኳን በቅርብም ደግሞ ይልቁንም እንዳትገባ ሳይቀር ማገጃ ወጥቶብሃል የሚባል ኢንፎርሜሽን ሰምተን ነበር። በስተመጨረሻም ደግሞ በሚዲያ ክፍሉ ደግሞ እንዳታገለግል ተብሎ ነበር። በእርግጥ በይህች ቤተክርስቲያን ብዙ ህዝብ ቤተክርስቲያን ለህዝብ የሚገለገሉት የሚገፉ እጅግ ይበዛሉ። ግን ጠያቂ አጥተው ግን ሁሌም ግን እርስ በርስ በመተማማት ይኖራሉ። ይሄን ከፍ አድርጎ ወደ ላይ ያወጣው ሰው የለም። እንደው አንተ የገጠመህ እንደው ፈታኝ ነገር ከይህች ቤተክርስቲያንስ ምንድነው ወንድማችን? በጣም አመሰግናለሁ አባታችን ይፍሱኝ። ወንድሜ በጣም አመሰግናለሁ። በእውነት ግብጽ ካይሮ ላይ ወደ 9 ዓመት እየገባው ነው። እንግዲህ ሁላችንም እዚህ ስንገባ አባታችን ቀሲስ ለይኩን ነበሩ። በጣም ድንቅ አባት ናቸው። መጀመሪያ ያገኘናቸው አባት ምዕመናንም በዛን ሰዓት የነበሩት እጅግ በጣም ተወዳጅ የነበሩ አባታችን ወረፋ እናጣ ነበረ። እሳቸውን ለማግኘት ውርለት ወረፋ አይደርሰንም ነበረ። በሰልፍ ነበር እሳቸው የምናገኘው አባታችንን እና የነበረው ፍቅር የነበረው ህዝቡ አቀባበል የነበረው የአባቶችና የምዕመናን የዲያቆናት በክብር ነው። ዲያቆናትን አሁን በአሁኑ ሰዓትና የዛን ሰዓት የነበረው ዲያቆናት በእውነት ዝቅ ብለን ነበረ ሰላምታ የምንሰጣቸው ነበር። አሁን አይን ለአይን እንደዚህ አይን ቁረኛ የታየን የምንተላለፈው በአሁኑ ሰዓት ላይ ማለት ነው። ህዝብ የመረጣቸው ሰው ጉባኤ ደግሞ ልክ ሰዓት ላይ አክብሮ የህዝቡን ቃል የሚሰሙ የነበሩ ናቸው። የዛሬ 7 ዓመት በፊት ማለት ነው እና አሁን ደግሞ ከ7 ዓመት በኋላ ግን አባታችንም ከአባታችን ጋር የዛን ሰዓት ላይ እንግዲህ እኔ ከመጣሁ ጊዜ 3 ዓመት አባታችን ጋር ቆይቻለሁ። ከ3 ዓመት በኋላ ደግሞ ወደ 5 ዓመት የተወሰነ ጊዜ ላይ ጥሩ ነበረ። እስከ 3 ዓመት የሚሆን ጥሩ ጊዜ ነበረ። ከ3 ዓመት በኋላ ግን ተበላሽቷል። ወደዚህ የመጣው ሰባጎቹ ላይ የህዝቡን ቅሬታ የመስማት እንትን በማለት አልነበረም። ከነሱ ጋር ብትጠይቃቸውም የአንተን የማግለልና የማስደብደብ ከቤተክርስቲያን ከጠቀስን አንድ ወንድማችን እንደዚህ ተደብድቦም ስልኩን ተቀምጦ ተባሯል። ልክ እንደዚህ አይነት ነገሮችም አሉ እና እንደ አይነት ነገሮች የነበሩበት ሰዓት ላይ እኛም በዚህ አይነት ሁኔታ ደግሞ አሁን በዚህ በመጨረሻ ላይ እኛም ተጠቃሾች ነን። በዚህ ላይ ያገለገልን ነው። ቤተክርስቲያን በነፃ ነው የምናገለግለው። ማህሌቱን በሌሊት ሙሉ ካሜራ ይዘን እየቀረጽን ነው የምናድረው። እንዲህ በነፃ ደሞዝ ተከፍለን እንደምናገለግለው በነፃ ነው ለበረከት ነው የምናገለግለው። ከዛ ውስጥ ግን ስህተቶች አሉ። የምዕመኑ ጋር የነበረው ምዕመኑና ህዝቡ እንዴት መሆን አለበት ማለት ካህናትና ህዝቡ፣ ዲያቆናትና ህዝቡ፣ መምህራኖችና ህዝቡ በፊት የነበረውና አሁን ያለውን ስናየው በጣም የተለያየ ርቀት ያለው ነው። በብዛት ምዕመናን ውጭ ላይ ነው የሚያስቀድሱት፣ ሌላ ቦታ ላይ ነው። ቤተክርስቲያናት እንደዚህ ማዕዲ አካባቢ ቅድስት ለኔ ኮርኒሽ ማርያም እንደዚህ ነው እሁድ ሁል ጊዜ የምናያቸው እና አንዳንድ ሰዎችም ለመጠየቅ ሞክረ ነበረ እና ለምንድን ነው እናንተ ሌላ ቦታ ሄዳችሁ የምታስቀድሱት? አባሲያ እኮ አባታችን እንዳሉ ነው። አባሲያ ላይ ሄዳችሁ አታስቀድሱ እንላቸው። አባሲያ በጣም እንደ ይህን ያክል መጠላት የመጣው ለምንድን ነው? የህዝቡን ስሜት ያልተረዳ ሰበካ ጉባኤ እንዲህ ሰበካ ጉባኤ ሊባል ይችላል። ሁለተኛ ደግሞ ከነሱ ውስጥ ተቃዋሚ ከተገኘ እኔ ብቻ አይደለም የወጣሁት እዛ ውስጥ ሰበካ ጉባኤ ሆኖ ደግሞ ከነሱን ሀሳብ ሳይደግፍ የተባለ ህዝቡ የሾመው ህዝቡ የመረጠው ከዚህ ውስጥ አንስተው ያወጡ ሰውም አለ ልክ እንደኛ
ልክ እንደኔ ከዛ ውስጥ የወጣም አለ። ምንድነው የኛ ጥያቄያችን ምንድነው? ይስተካከል፣ የህዝቡ ድምፅ ይሰማ። ህዝቡ ምንድነው የሚፈልገው? ወደ ህዝቡ ውረዱ። እንግዲህ እንደ ቃላዋን ላይ እንደምለው በአመት 2 ጊዜ ምዕመንና ስብሰባ ጉባኤ ይሰብሰቡና ከአባቶች ጋር ተሰብስቦ የሆነ ችግሮች ካሉትን ነገሮችን ይነጋገሩ ይላል። እና ግን እቺ ቤተክርስቲያን እስካሁን ድረስ ምዕመንና ስብሰባ ጉባኤ ተሰብስቦ እስካሁን ድረስ ተወያይቶ አይታወቅም። በጭራሽ ሰምተንም አናውቅም። ሌላው ደግሞ ምንድነው ከስብሰባ ጉባኤ የሚሆን ወይ ደግሞ ስብሰባ ጉባኤ አስተዳዳሪ የሚሆነው በጣም ረጅም ዓመት እዚህ ሀገር የኖሩ በጣም የተማሩ እውቀት አላቸው ልቅ የሆኑ ሰዎች ነበሩ። ሌሎችም እንደ ቤተክርስቲያን የሚጠቅሙ ማለት ነው። ግን እኚህ ሌሎች አሁን የገቡት እንደ አስተዳዳሪነት የገቡት በስም ወይ ኢንጂነር በመባል ወይ ደግሞ እንትን በማለት በእነዚህን በቱፖዞ በራሳቸው እንትን ፍላጎት የነሱን ስራ የሚያስፈጽም ወይ ደግሞ ከነሱ በላይ የሚያልፍና የነሱን ቃል ብቻ የሚፈጽም ህዝቡን የሚጫን እንደ አምባገነን ነው። አሁን ቤተክርስቲያን ላይ አምባገነንነት ነው የተጀመረ አሁን በአሁን ሰዓት ላይ ማለትና እንደዛ አይነት ማለት ለምዕመንም ደንታ የሌለው ምዕመንን ጥያቄ ሲጠይቅም የሚመንን እንትን የሚያቃል የሚያጥላላ በራሱ ጊዜ ስብሰባ ጉባኤ ሳይጽፍ ነው ላይ የጻፉት። አሁን እንግዲህ የዛሬ 5 ዓመት በፊት አባታችን በነበሩበት ሰዓት ላይ ሃይላንድ ወርውረሃል ተብያለሁ። ሃይላንድ እንግዲህ ህዝቡ ያውቃል። እኔ ልገደል የነበርኩ ሰው ነኝ። ልገደል የነበርኩት ገንዘብ ተከፍሎብኝ ልገደል የነበርኩኝ የቤተክርስቲያንን ምስጢር ይዤ ሚዲያ አላወጣም፣ ሪከርዱን አላወጣም፣ የአንድ አባት እንደዚህ አይነት የሚያደርጉትን አላወጣም፣ እስኪ አናግሩልን ለምንድን ነው እንደዚህ ያደረጉት ብዬ በመጠየቄ ነው። ህዝቡም ደስ ብሎት ስብሰባ ጉባኤም በዛን ሰዓት የነበረ ስብሰባ ጉባኤ ራሱ ለ2 ነበር የተካፈሉት። ከነዛ ውስጥም እነዛ በጣም የሚደግፉ ስለነበር